አድማጮች በአሁኑ ሰዓት ሰበር መረጃዎች እየተሰሙ ይገኛል። ትግሉን ደጋፊ ሆናችሁ አማራውያን በሙሉ ቪዲዮውን ለብዙሃን ድምጽ እንድንሆን ያግዘን ዘንድ ሁላችሁም በላይክ ጀምሩት። በአሁኑ ሰዓት ከስልጣን ተነስቷል። ጉር ተሰማ። ከቤተ መንግስት የተሰማው መረጃ ብዙሃንን አስደንግጧል። ማን ነው ከስልጣን የተነሳው? በአሁኑ ሰዓት ጠቅላይ ሚኒስትሩ የሚያደርገውን አሳጥቶታል። ሙሉ ለሙሉ መፈናፈኛ አሳጥቶ ፋኖ እየወገረው ይገኛል። ዋናው ጀነራልንም ማርኮት እየተደራደረበት ነው። በአሁኑ ሰዓት ጠቅላዩና ፋኖ ምን ያህል አጣብቂኝ ውስጥ እንዳሉ ብዙሃን በጉጉት እየጠበቁት ያለው ነገር ነው። እኛም አጣብቂኙን በዝርዝር እናስሰዋለን። ተማሪዎች በድሮን ተጨርሷል። ጠቅላይ ሚኒስትሩ አሁን ላይም የፋኖን በትርና ምት መቋቋም ሲሳነው ሙሉ ለሙሉ ብርሃኑ ጁላ በአሁኑ ሰዓት መከላከያ ሰራዊቱን እለት አድርጎ መምራት ስላልቻለ ጠቅላይ ሚኒስትሩም ትዕዛዝ እየሰጠ መሆኑን ተሰምቷል። በዘገባችን የሚዳሰስ ጉዳይ ይሆናል። በሌላኛው ዝርዝር ዘገባችን በባህር ዳር አንድ ሰበር መረጃ ተሰምቷል። አንድ ዋና ጀነራል ተማርኳል። ይህ ጀነራል ለጠቅላዩ በጣም አስፈላጊ ሰው መሆኑን ነው የተገለጸው። ይህ ጀነራል ማን ነው የሚለውና በአሁኑ ሰዓት ይህን ጀነራል ከያዘው በኋላ ፋኖ ሊደራደርበት መሆኑን ተሰምቷል። ይህ ጀነራል ትልቅ ስልጣን አለውም ተብሏል። በ4 ኪሎ ዘንድ ያለው ቦታ ምን ያህል ነው? ማን ነው ይህ ጀነራል በምን አይነት ሁኔታ ተያዘ የሚለውና ሌሎች ሰበር ዝርዝር ዘገባዎችን በዚህ ጀነራል ዙሪያ የምናደርሳችሁ ይሆናል። በሌላኛው አንገብጋቢ መረጃ በአሁኑ ሰዓት ዝናሽ ታያቸውና ጠቅላይ ሚኒስትሩ ታላቅ የሆነ ጸብ በቤተ መንግስት አስነስቷል። ዝናሽ በቃ ብለዋለች። እስካሁን ድረስ ሰቆቃውና እንግልቱ ይበቃል። ነገር ግን ከዚህ በኋላ ህዝቤ ላይ ይህ ሰቆቃና እንግልት እንዲበረታ አልፈልግም በማለትም አቋሟን አሳውቃለች። ጠቅላዩ ጉድ ገጥሞታል። ከተለያዩ ውጭ ሀገራትም ጦርነቱን በአስቸኳይ እንዲያቆምና የአማራ ክልል ውስጥ ያለው ጦርነት በአስቸኳይ ቆሞ እርቅ ካልወረደም ከስልጣን በአፋጣኝ አንስተውትም ለዓለም አቀፉ ፍርድ ቤት እንደሚያቀርቡ ዝተዋል። እነዚህ አያላን ሀገራት እነማን ናቸው? ምን አይነት መግለጫ ነው ለጠቅላዩ የደረሰው የሚለውን ደብዳቤውን አለበቃል እናስደምጣችኋለን። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጉም። ሰበር አርዕስቱ ላይ የሰማችሁትን ጨምሮ ሌሎችንም ዝርዝር ዘገባዎችን ታደምጣላችሁ። ወደ ዝርዝር መረጃዎች የተሻገርኩ መልካም ቆይታ። ጀግኖቹ ዙ 23 ማራኪዎቹ ካላኮርማ ክፍለ ጦር የደፈጣ ጥቃት በመፈጸም ድል ተጎናጽፏል። ጠላትን በደፈጣ ጥቃትና መሸመቅ የመምታቱ እረፍት የመንሳቱና የማማረሩ ብሎም የማፍረሱ ተጋድሎ ተጠናክሮ የቀጠለ ሲሆን ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር አንደኛ ሻለቃ ቃኝ ወልዲያ ከተማ ዙሪያ ልዩ ስሙ ውድመን የተባለ ቦታ በሁለት ወራልና በአንድ ፓትሮል ይንቀሳቀስ የነበረ ጠላት ላይ የደፈጣ ጥቃት በመፈጸም ታላቅ ጀብዱ ፈጽመው ድልን ተጎናጽፏል። ፋሽስቱ የብልጽግናው አገዛዝ ከዘመቻ አባናዶ ማግስት በርካታ እግረኛ ሰራዊቱ ወደ ቤተ አማራ ያስገባ መሆኑ የሚታወቅ ሲሆን የሰራዊት ምኒልክ እዝ በየቀጠናው እንዲገባ ካደረገው በኋላ በሁሉም ቀጠና ያለ ሰራዊቱ በደፈጣ ጥቃት ጠላትን እየመታ እረፍት እየነሳና ተረጋግቶ እንዳይቀመጥ ብሎም እየተመረረ እንዲኮበልል በማድረግ ማጥቃት ቀርቶ ተረጋግቶ እንዳይከላከል አድርጎታል። ከዚህ ጋር ተያይዞ ምኒልክ እዝ በቂ ሁለንተናዊ ዝግጅት ማድረጉንና ለአዲስ ትልቅ ድል መዘጋጀቱን ያወቀው ጠላት ከተለያዩ አካባቢዎች መካናይዝድና አንዳንድ ንብረቶችን በማሸሽም ይገኛል። ታላቅ የሆነ ጥቃትን በተማሪዎች ላይ እያደረሰ ይገኛል። ይህ በጣም አሰቃቂ የሆነ ድርጊት ነው። የፋኖን በትርና ምት መቋቋም ሲሳነው ሙሉ ለሙሉ አፈሙዙን ወደ ተማሪዎች አዙሮም ብልጽግና በአሁኑ ሰዓት የአንደኛ ደረጃ ትምህርት ቤት ተማሪዎችን በድሮን ጥቃትም በሸዋ ዞን ላይ በሰሜን ፈጽሟል። የአብይ አህመድ ቡድንም ልዩ ቦታው ድል አንደኛ ደረጃ ትምህርት ቤት በፈጸመው የድሮን ጥቃትም በትምህርት ገበታ ላይ ያሉ 2 ተማሪዎች ሲሰዉ በርካቶች ቁስለኞች ሆኗል። የፋኖን ኃይል በአውደ ውጊያ ማሸነፍ ያልቻለው የብልጽግና መራሹ የጥፋት ቡድንም የፈጸመው ጥቃት ለሕፃናቶች እንኳን የማይራራ መሆኑን በግልጽ አስመስክሯል።
የአማራ ፋኖ ብሔራዊ ኃይል አፋብሃ ሁሉም አማራውያን ሊያደምጠው የሚገባ ጥብቅ መልእክት ተላልፈዋል። ሚካኤል አሪኮር አዛዥ አርበኛ ብነው ታደሰ ያስተላለፈው መልእክት በመጀመሪያ ደረጃ ለሁሉም አማራና የህልውና ትግላችን ደጋፊዎች ለሆናችሁ ሀገር ወዳድ ኢትዮጵያን እንኳን ደስ አላችሁ ማለት የምሻው የአማራ ፋኖ ጀነራል አሳምነው ጽጌን የኑዛዜ ቃል አክብሮ በቅንጅትና በአንድነት እየታገለ መሆኑን በማብሰር ነው። ቀሪው ስራችን እንደ እናት ድርጅት መመስረት ነው። ይህም በቅርቡ እንደሚሳካም ጥርጥር የለኝም። እንደምታውቁት እኛ አማሮች በፋሽስቱ ጠቅላይ ግዛትም ሙሉ ለሙሉ የአብይ አህመድ መንግስት የተከዳንና ጥርስ የተነከሰብንን አማራ ላጠፋ ነው በማለት አብይ አህመድ ቃል በቃል ለኦሮሞ ተወላጅ ፌዴራልና ኦሮሚያ ክልል ባለስልጣናት መናገሩን የተከበሩ አቶ ታዬ ደንደአ ማጋለጣቸውን ይታወሳል። የማጥፋት ፕሮጀክቱ ትግበራ ከተጀመረ እነሆ ዓመታት ተቆጠሩ። አብይ አህመድ እነ ጀነራል አሳምነው ጽጌን ገድሎ ክልላችንን አስወርሮ በክተት መክት ስትራቴጂ ህዝባችንን አስጨፍጭፎ ሲያበቃም በድህረ ሰሜኑ ጦርነት ወቅትም ፋኖን ትጥቅ አስፈትቶ አማራ ክልልን አቦሬ ሌሎ ቤት በማስመሰል ህዝባችንን ለማጥፋትና የአማራን ጥንት ርስት ለመቀማት አስቦ ብዙ ርቀት ሄዷል። በዚህ መሰረት በህግ ማስከበር ስም አማራውን ለመጨፍጨፍና ፋኖን ትግል ጥቅም ለማስፈታት ዘመቻ መጀመሩን በርካታ ንጹሃንን መግደሉ ይታወቃል። ይህም መንግስታዊ ክህደት በመቃወም አማራ አይጠፋም ትጥቅኑም አይፈታም ብለን ወደ ጫካ በመግባት አፈሙዙ ወደ ህዝባችን ወደ ጠላት አዙረናል። ራስ ሲፈናቀል፣ ሲገደል፣ ሲታሰርና ሀብት ንብረቱ ሲዘረፍ ቆመናኔም ይልቁንስ ባለጋራችንን እየገደልን እንሞታለን ብለን ፈንነናል። ኦሮሚያ ክልል ውስጥ የሚኖሩ አማሮችን ጸረ ህዝቦች በጅምላ ሲያቃጥሏቸውና የአንዲት ነፍሰ ጡር እናትን ሙሉ ለሙሉ አሰቃቂውን ድርጊት ሲፈጽሙባት አዲስ አበባ አማራ እንዳይገባ ሸኔና ሰንዳፋ ላይ በኦሮሞ መንገድ ሲዘጋበትና በየጊዜው ሀገር አቋራጭ አውቶቡስ እየታገተ መንገደኞች ታፍነው ተወስዶ በሸኔ ሲገደሉ መስጂድና ቤተክርስቲያን ሲቃጠል አማኞችም ሲራሸኑ እንዲሁም አማራ በመሆናቸው ብቻ ወገኖቻችን በኦሮሚያ ክልል በየጊዜው በኦነግ ሸኔ ሲገደልና ሲፈናቀል የማልበቃ ብሎ እዚሁ ክልላችን ውስጥ የአብይ መንግስት ተላላኪው ካድሬ ለአርሶ አደራችን በቂ ማዳበሪያ ላለማቅረብ ወስኖ አማራን በረሃብ እንቀጣለን ብሎ ቆርጦ ሲነሳ አስተውለናል። ገበሬው የገመድ መሬቱ ጦም አደረ ብሎ ሰልፍ ሲወጣ የጅራፍ ፖለቲካ የሚል ስላቅ ነበር የብልጽግና መልስን። ክልላችን ውስጥ የማዳበሪያ እጥረት የገጠመን ተረኞች ሆን ብለው ማዳበሪያውን ኦሮሚያ ክልል ከዝነውት ነበር። ለአማራ ያላቸው ጥላቻ ከልክ ያለፈ ነው። ስለሚፈሩን እንደምንም ብለው ለረሃብና ስደት እንዲሁም ሞት እንድንጋለጥ ይሰራሉ። የዜራቸው የገባውን ቀድሞ የነቀው ፋኖ በአራቱም የአማራ ግዛት አገር ያወቀው ፀሐይ የሞቀውንም አኩሪ ገድል ፈጽሟል። ወገኖቻችንን አትግደሉብን ብለን ሰልፍ ስንወጣ ለቅሶ አይሰለቻችሁም ወይ በማለት ሰላማዊ ትግልን ብልጽግናዎች አጣጥለዋል። ችግር አለ ችግሩ ይፈታ ስንልም ችግር ፍቱልን ያለውን አካል በማሰር ነው መልስ እየሰጡን የሚገኙትም። ክቡራትና ክቡራን አድማጮች እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ምስጋና ከልብ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር አድርጉ። ቸር ቆዩልን።